በነዛ ዘንድ ለመደነቅ ብለው በነዛ ዘንድ ውዳሴ ለማክበስበስ ብለው በእግዚአብሔር ልጅ እያፈሩ ነው። የኖሩበትን የበሉበትን ቦርጫ ያወጡበትን ወንጌል ይሄው ኮምፕሮማይዝ እያደረጉት ለቃርሺ እዚህም ቁጭ ብላችሁ የምትከታተሉ እህቶቼና ወንድሞች ዓለምና ስርዓቷ ድምጥማጣቸው መጥፋት ይችላል። ይሄ ወንጌል አይቀየርም። እስከ ሞት ድረስ የታመናችሁም ዘሮቻችን ላይ ሲጨፍር የኖረ ዛር ትውልዳችን ላይ ሲጨፍር የኖረ ከንቱ ውዳሴ የጨለማው መንግስት ስልጣን በአፍጢሙ ይደፋ በኢየሱስ ስም። የዘፈን መንፈስ፣ የመጠጥ መንፈስ፣ የዳንኪራ መንፈስ፣ የርኩሰት መንፈስ the spirit of compromisation የጨለማው መንግስት ስልጣን በጌታ በኢየሱስ ስም የታሰረ ይሁን። ብዙ ክርስቲያኖች ከቀንበር በታች እየኖሩ ነው ያሉት። ጋሽ ተቀባ መጥቶ ያጭበረብራቸዋል። የሱን እንደዚህ ላቡን ሲጠርግበት የኖረውን ሶፍት ይቸረችርላቸዋል። እኔ ካልባረኩ የተረገምክ ነህ ይሉታል። ለዚህ ነው ይሄ ትውልድ የእግዚአብሔር ልጅ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊቱ ተስሎ ጀምሮ ነገር ግን ያንን እውነት ሁሉ ዳራ ሲይዞ ስለሚበላና ስለሚጠጣ ስለ ጊዜያዊ ነገር የእግዚአብሔርን ክብር በወራዳ ነገር ይቀየር። የዓለምን ትርፍ ለማግበስበስ ብለው ዛሬም ድረስ ከዓለም ጋር የሚሸቅጡ አገልጋዮች በዝተውብናል። እኔን ጨምሮ እናንተ እህቶችና ወንድሞቼ ራሳችንን እንመርምር።